ሰላም ሰላም እንዴት ናችሁ? የኢትዮ ጠቢብ አካዳሚ ቤተሰቦች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምንጀምረው ደግሞ የአማርኛ አልፋቤት እና የእንግሊዝኛ አልፋቤት እንዴት እንደሚነበቡ አማርኛው በእንግሊዝኛው፣ እንግሊዝኛው በአማርኛው አናባቢዎችን እናያለን ማለት ነው። ስለዚህ ከመጀመሪያው ጀምረን ሀ አነባባቸው ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ። ከዚህ ጋር የመጀመሪያው ሀለታ እና ሀመር ውሃ ይባላሉ። እነዚህ ሁለቶች መለያቸው በቅርጻቸው የተለያዩ ናቸው፣ በድምጻቸው ግን በጣም ተመሳሳይ ናቸው ማለት ነው። በጣም ተመሳሳይ ናቸው። የእንግሊዝኛ አነባባቸውን ልክ እንደዚሁ ማለት ነው። ስለዚህ የሀሌታ ውሃን አናባቢ እንግሊዝኛ አናባቢ እናያለን። እችኛቱ ኤች ናት፣ እችኛቱ ኢ ናት። ሀን ለመጻፍ ኤች ኤን እንጠቀማለን ማለት ነው። ሁን ለመጻፍ ደግሞ ኤች ዩን፣ ሂን ለመጻፍ ኤች አይ፣ ሃን ለመጻፍ ኤች ኤ፣ ሄን ለመጻፍ ኤች ኢ። አንዳንዴ ደግሞ ኤች አይን የምንጠቀምበትን መንገድ አለ ማለት ነው። በተለይ ስም ላይ ይህን እንጠቀማለን። ሁለተኛው ደግሞ ህ ሲሆን ኤች እንጠቀማለን። ብዙውን ጊዜ ተከታይ አይኖረውም፣ ስድስተኛ ፊደል ራሱን ነው የሚወስደው። ግን አንዳንዴ ደግሞ አይን የሚያስከትልበት መንገድ አለ። ለዚያ ነው ኤች ወይም ኤች አይን ህን እንጠቀማለን ብዬ ጻፉት። እዚህ ጋር ደግሞ ሆ ስንል ኤች ኦን ነው የምንጽፈው ማለት ነው። ኤች ኦን ነው። እዚህ ጋር ደግሞ ለ ስንል ለሉ ሊላ ሌል ሎ እንዳልነው ሁሉ እዚህ ጋር ኤልን እንወስድና ኢ ኤል ኢ ኤል ዩ ኤል አይ ኤል ኤ ኤል ኢ ቅድም እንዳልኋችሁ ኤል ኢ ወይም ደግሞ ኤል አይ ኤን ይወስዳል ማለት ነው። ይህን እንዳማራጭ ነው፣ በተለይ በስሞች እንዳልኋችሁ። እዚህ ጋርም እንደዚሁ ኤልን ብቻ ይወስዳል። አልፎ አልፎ ደግሞ ኤል አይን የሚወስድበት መንገድ አለ። በጣም የታወቀው ግን ኤል ነው። ልን ለመጻፍ ኤል ነው ማለት ነው። ምሳሌውን ከታች እናያለን። ኤል ኦ ብለን ሎ እንላለን ማለት ነው። ድምፁ ተመሳሳይ ይሆናል። የሀመር ውሃው ደግሞ ከሀሌታ ውሃ የእንግሊዝኛው ተመሳሳይ፣ ምንም የሚለይበት ነገር የለውም። የአማርኛው ሀሌታ ውሃና የአማርኛው ሀመር ውሃ የሚባለው ነው። ሌላም ሶስተኛ አለ፣ እሱን በቀጣይ እናያለን ማለት ነው። ስለዚህ ሀመር ውሃን ለመጻፍ ኤች ኢ፣ ኤች ዩ፣ ኤች አይ፣ ኤች ኤ፣ ኤች ኢ፣ ኤች አይን መጠቀም እንደምንችል እንደቀደሙ ማለት ነው። እዚህ ጋር ኤች ኦ እንላለን። ምሳሌ በቃላት ምስረታ እንዴት እንደሚነበቡ ማለት ነው። እዚህ ጋር ስንል ምሳሌ አንድ ቃላት ምስረታ ብለን ሃን፣ አሁን እዚህ ጋር ከላይ ያየነውን ሃን እዚህ ጋር ሀ በሚል ቃል ብንመሰረት ሀ ሀብታም የሚል ይወጣል ማለት ሀብታም። ሁ ደግሞ ለምሳሌ ስም ሁሴን፣ ሁንዴሳ እንደሚባለው ማለት ነው። ሁነኛው የሚባል ስሞች አሉ። ይነሳል። አሁ ሂ ደግሞ ሂሳብ፣ አሁን ሂሳብ የትምህርት አይነት ነው። እንደ ትምህርት እንደ ኮርሱ እኛም ብዙ አጋጣሚ የሂሳብ ትምህርቶች እንሰጣለን። መማር የምትፈልጉ በስልክ ቁጥራችን ዋትስአፕ ላይ በሚገኘው ስልክ ቁጥራችን ወይም ደግሞ 0923
94 46 84 ብላችሁ ብትጽፉልን ታገኙታላችሁ። ሌላው ሃን ደግሞ ስንጽፍ ለምሳሌ ሃ 20 ብለን እንጽፋለን። 20 ማለት ቁጥሩ 20 ማለት ነው። አሁን ሄርሜላ የሚል ስም ሰምታችሁ ከሆነ ሄርሜላ የሚል ስም አለ። ህዝብ፣ ሆቴል ይሆናል ማለት ነው። ሌላው ወደ ለ ስንመጣ ለምለም አሁን የሰው ስም ይሆናል። በኢትዮጵያ የሚታወቀው ደግሞ እንጀራ አለ። ለምለም እንጀራ ተብሎ ይጠራል ማለት ነው። ሉ አለ። ሉል ማለት የዓለምን ካርታ በአንድ ላይ እየተሽከረከረ የሚያሳየው ከካርታ ውጭ ሉል ይባላል ማለት ነው። በተለይ እነዚህ መርከበኞች የሚጠቀሙት ኤርፕሌኖች የሚጠቀሙት ከአንድ ቦታ ላይ ዓለምን የሚያሳየው ሉል ይባላል ማለት ነው። ከዚያ ሊዲያ ሁሉ የሰው ስም ነው። ላጲስ ማለት ልክ ይቺ መቅረጫ አለች አይደለም? እሷ ማጥፊያ ማለት ነው። የእርሳሶች ማጥፊያ። ይሄኛው ደግሞ ሌባ፣ ይሄ የታወቀ ነው። ሌባ። ልደት፣ ሎሚ ይባላል ማለት ነው። የሐመር ውሃ ወደ ስንመጣ ደግሞ ሀብል፣ ሁዳዴ ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ትልቅ ጾም የሚባል አለ። ወይም ደግሞ አብይ ጾም ወይም ሁዳዴ በመባል ሁዳዴ ማለት ጥሬ ትርጉሙ ምንድን ነው? ሰፊ ሜዳ ማለት ነው። ሁዳዴ ማለት ሰፊ ሜዳ ማለት ነው። እዚህ ጋር ሂሳብ እንዳለ ሐራም ማለት የተከለከለ ማለት ነው። ጸያፍ፣ የተከለከለ፣ ሊሰራ የማይቻል ማለት ነው። ሌላው እዚህ ጋር ደግሞ ሔዋን የሁሉ እናት ማለት ነው። በቃ የፍጥረት መጀመሪያ አዳም፣ ከዚያ ሔዋን የሱስ ማለት ነው። ህግ፣ ሆምጣጣ ማለት የማይጣፍጥ ጎምዘዝ የሚያደርግ ማለት ነው። ጎምዘዝ። ሌላውን ደግሞ ይህንን በእንግሊዝኛ እንዴት እንደሚጻፉ እናያለን። አሁን ለምሳሌ ሃን አይተናል። HE ነው ብለናል። ለምሳሌ ሄለን፣ አሁን እዚህ ጋር ሄለን ማለት እንችላለን። ወይም ደግሞ ሀብታም፣ አሁን እዚህ ጋር ሀብታም ማለት እንችላለን። ግን አሁን ያኛውን ስለማያመጣልን ነው እዚህ ጋር ሄለን እንላለን። HU ነው ሁሴን፣ ህሌና ስም ነው ይሁሉ። ሀብታሙ፣ ሄርሜላ ስም ነው ይሁሉ። ህሌኒ የሴት ስም ነው። ህሌኒ ተብሎ ይባላል። ሆቴል ተብሎ ይጻፋል ማለት ነው። HOን ይወስዳል። ቴል ደግሞ እዚህ ጋር ነው እንደምታዩት ማለት ነው። ይህንን ያሳየናል። እሺ የሌሎች ምሳሌ እንቀጥል። ለምሳሌ እቺኛቱን እናያት። አሁን እዚህ ጋር ለሚለው እዚህ ጋር ለምለም ይላል። ለምለም። ሉቃስ ይባላል። አሁን ይሄ የሰው ስም ነው ሉቃስ። እዚያ LI ደግሞ ሊዲያ፣ ይህም የሰው ስም ነው። LA ላሊበላ በኢትዮጵያ ከሃይማኖት ተቋማት መካከል አንዱ የዓለም አቀፍ ቅርስ ቋሚ ቅርስ ተብሎ የተሰየመው ላሊበላ ቅርስ ማለት ነው። ሌማት ማለት በጋራ ምግብ የሚበላ ክብ ተሰርቶ በጋራ የሚበላበት ሌማት ወይም በሌላ ስሙ ምንድነው አቆልቋይ ተብሎ ይጠራል ማለት ነው። LI ደግሞ ልዑል። አሁን ልዑል ይህም የሰው ስም ነው።
ልዑል ስም ነው ይሄ በራሱ። እዚህ ጋር ደግሞ ኤልኦ ወይም ደግሞ ሎሬት ይባላል። ሎሬት የማዕረግ ስም ነው። አሁን ለምሳሌ ሎሬት ጸጋዬ ገብረመድኅን የሚባል ሰምታችሁ ከሆነ ልክ እሱ ማለት ነው። የዛሬው ትምህርታችን በዚህ እናጠቃልላለን። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ካሁን በፊት ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ሌሎች እንዲደርሷችሁ ሳብስክራይብ አድርጉ። በጣም